ሻሎም። ይህ የመጽሐፍ ቅዱሳዊ ዕብራይስጥ መሰረታዊያን በአማርኛ የምናጠናበት ኮርስ ፊደላቱን እየቆጠርንበት ያለ ትምህርት ክፍል ነው። ይህ የዚህ ትምህርት አራተኛው ክፍል ይሆናል። በቀደሙት 3 ተከታታይ ክፍሎች በተለየ መንገድ እያንዳንዱን የዕብራይስጥን ፊደላት ለማጥናት ጊዜ ወስደን ነበረ። እነዛን ፊደላት ነበር የተመለከትነው። በዕብራይስጥ እዚህ ጋር እንደምትመለከቱት ወደ 22 የሚጠጉ ፊደላት 22 ፊደላት አሉን። እናም እያንዳንዳቸውን ፊደላት ቅርጻቸውን፣ እንደዚሁም ድምፃቸውን፣ ስማቸውንም ጭምር እያጠናን ቆይተናል። ምናልባት እነዛን ለማየት እድል ካላገኛችሁ በዚሁ በዩቲዩብ ቻናል ሄዳችሁ እንድትመለከቱ እንጋብዛችኋለን። በመጀመሪያው ክፍል ጥናታችን የተመለከትነው የነዚህን ፊደላት ቅርጻቸው እንዴት እንደሚጻፍ ያጠናንበት ቆይታ ነበረን። ቅርጻቸውን ብቻ ያየንበት ሳይሆን እንደገና ደግሞ ድምፃቸውንም ጭምር የተመለከትንበትም አጋጣሚ ነበረን በእነዚያው ክፍሎች ላይ። በዚህኛው ክፍል ደግሞ የምንመለከተው ተመሳሳይ ድምፅና ተመሳሳይ ቅርጽ ያላቸውን ፊደላት ለብቻ ለይተን የምናይ ይሆናል። ምክንያቱም እነዚህን ፊደላት በምንማርበት ጊዜ ቅርጻቸው የሚመሳሰልና ደግሞ ድምፃቸው የሚመሳሰሉትን ማወቁ ጠቃሚ ስለሚሆን ይሆናል። እንግዲህ ይህንን በምናደርግበት ጊዜ እንዲረዳን በመጀመሪያ ዕብራይስጥ የሚነበበው ከቀኝ ወደ ግራ እንደሆነ ማስታወስ ያስፈልገናል። እንግዲህ ፊደላቶቹ እዚህ ጋር እንደምታዩት ይሄ መጀመሪያው ፊደል አሌፍ ነው። አንዴ ቶሎ ከልሰን ብንጀምር፣ ከሱ ቀጥሎ ደግሞ የሚመጣው ቤት ይባላል። ከቤት ቀጥሎ ጊሜል አለ። ከጊሜል ቀጥሎ ደግሞ ዳሌት አለ። ከዳሌት ቀጥሎ ሄ የሚባለውን ፊደል እናገኛለን። ከሄ ቀጥሎ ደግሞ ዋውን እናገኛለን። ከዋው ቀጥሎ ዛይንን እናገኛለን። ከዛይን ቀጥሎ ኼት፣ ከኼት ቴት፣ ከቴት ዮድ፣ ከዛም ደግሞ ካፍ አለን። ከካፍ ቀጥለን ላሜድ አለን፣ ሜም አለን። ኑን ደግሞ ቀጥሎ ይመጣል። ከዛ በኋላ ሳሜኽ አለን። ከዛ አይንን እናገኛለን። ቀጥሎም ፔ፣ ከዛም ጻዴ፣ እንደዚሁም ቆፍ፣ ሬሽ። እዚህ ጋር እንደምታዩት ይህንን እንደ አንድ ቅርጽ ልታጠኑ ትችላላችሁ። ግን ነጥቡ የሚቀመጥበት ቦታ በስተቀኝ ከሆነ ሽን ይሆናል፣ በስተግራ ከሆነ ደግሞ ሲን ይሆናል ማለት ነው። የመጨረሻው ደግሞ ፊደል ታው ይባላል። እንግዲህ ከነዚህ በተጨማሪ ከነዚህ 22 ፊደላት በተጨማሪ ደግሞ 5 ፊደላት የመጨረሻ የቃሉ ፊደል ሆነው ሲመጡ ቅርጻቸውን ይለውጣሉ ብለናል። እነዚህም ካፍ በመጨረሻ ሲመጣ እንዲህ አይነት ቅርጽ ይይዛል። ኑን የቃል መጨረሻ ሆኖ ሲመጣ እንደዚህ አይነት ቅርጽ ይይዛል። ደግሞም ፔ የቃል መጨረሻ ሆኖ ሲመጣ እንዲህ አይነት ቅርጽ ይይዛል። ጻዴም የቃል መጨረሻ ሆኖ ሲመጣ እንዲህ ይዛል። አንድ የቀረን ደግሞ ማን ነው? ሜም የተባለው ነው። ሜም የቃል መጨረሻ ሆኖ በሚመጣበት ጊዜ እንዲህ ድፍን ያለ ቅርጽ ይይዛል ማለት ነው። ስለዚህ እንግዲህ እነዚህን ከላይ 22 አይተናል። 22 ሲደመር 5 ስናደርጋቸው በአጠቃላይ ወደ 27 የሚጠጉ ቅርጾችን እናገኛለን ማለት ነው። ከነዚህ ከ27 ቅርጾች ላይ ደግሞ ለመጨመር ካስፈለገ 3ቱ ፊደላት እንደምናስታውሰው 3 ፊደላት በነጥብና ያለ ነጥብ ሲመጡ ድምፃቸው እንደሚለያይ አይተናል። እነዚህም ምንድናቸው ካልን በነጥብ ሲመጣ በ ይሆናል ብለናል። እንደ በ ይነበባል ቤት። ያለ ነጥብ ሲመጣ ደግሞ እንደ ቨ ይነበባል ማለት ነው። ከዛ ደግሞ በነጥብና ያለ ነጥብ ድምፃቸው የሚለያይ ሌሎች ሁለቱ ካፍ አንደኛው ሲሆን ካፍ በነጥብ ሲመጣ ከ ተብሎ ይነበባል። ያለ ነጥብ ሲመጣ ደግሞ ኸ ተብሎ ይነበባል። ከዛ ቤትን አይተናል፣ ካፍን አይተናል። በመጨረሻ የምናየው በነጥብና ያለ ነጥብ ሲመጣ የሚለያይ ደግሞ ፔ ነው። ፔ በነጥብ ሲመጣ ፐ የሚል ድምፅ ይኖረዋል። ያለ ነጥብ ሲመጣ ደግሞ ፈ
የሚል ድምፅ ይኖረዋል ማለት ነው። ስለዚህ እንግዲህ እነዚህን ብንጨምር በዚህ ላይ ደግሞ እነዚህን ብንጨምር 3 ጨመርን ማለት ነው አይደል? 27 ሲደመር 3 ብናደርገው አጠቃላይ ስንት ይኖረናል ማለት ነው? 30 ቅርጾችና እናገኛለን። ከ30ዎቹ ቅርጾች መካከል እነዚህ በድምፅ ምንም አይነት ልዩነት አይፈጥሩም። አምስቱ እነዚህ 5 ያየናቸው በድምፅ ልዩነት አያመጡም፣ በቅርጽ ብቻ ነው የሚለዩት። ስለዚህ በአጠቃላይ ወደ 30 የሚሆኑ ቅርጾችን እናገኛለን። ወደ ደግሞ 25 የሚሆኑ ድምፆችን ደግሞ እናያለን ማለት ነው። እንግዲህ አሁንም በመደጋገም ነው የበለጠ ይህንን ለመያዝ እድል የሚኖረንና ፊደላቶቹን በመደጋገም እንድናጠና አደራ እያልኩኝ ቀጥዬ በድምፅ እና በቅርጽ የሚመሳሰሉትን ፊደላት በተለየ መንገድ ደግሞ ነጥለን አውጥተን እንድንማራቸው ጠይቃቸዋለሁ። ስለዚህ እንግዲህ እዚህ ጋር ለማስቀመጥ እንደተሞከረው በዚህ ምስል ላይ በድምፅ የሚመሳሰሉ አሉ፣ ደግሞ በቅርጽ የሚመሳሰሉ አሉ። እስቲ በድምፅ ከሚመሳሰሉት እንጀምር። በድምፅ የሚመሳሰሉት በዚህ በኩል ነው የምታገኟቸው። በተመሳሳይ ቀለም ተቀልመው እናያለን። ለምሳሌ ከዚህኛው ልጀምርና እነዚህ ሁለቱ ተመሳሳይ ቀለም አላቸው እንደምታዩት፣ በድምፅ ደግሞ ይመሳሰላሉ ይላል። እነማን ናቸው ያለ እንደሆነ ይሄኛው ኸይት ነው፣ ይሄኛው ደግሞ ካፍ ነው ያለ ነጥብ። ስለዚህ ሁለቱም ኸ የሚል ድምፅ አላቸው፣ የጉሮሮ ድምፅ አላቸው። ይሄኛውም በአብዛኛው ኸ አይነት ድምፅ እንዳላቸው እንመለከታለን። ጉሮሮን ይፍቃሉ ማለት ነው። ሌላ ደግሞ በድምፅ አሁንም ተቀራራቢነት ያላቸው የትኞቹ ናቸው ብንል ይሄኛው ካፍ በነጥብና ቆፍ ደግሞ ይሄኛው ከ ነው፣ ይሄኛው ቀ ነው። ግን ያው ተመሳሳይ ድምፅ አላቸው። ከቀ ጉሮሮን ያዝ የማድረግ ድምፅ እንዳላቸው እንመለከታለን። ሌላ በድምፅ የሚመሳሰሉ ደግሞ እዚህ ጋር የምናያቸው ናቸው። ይሄ ሳሜህ ይባላል፣ ይሄኛው ደግሞ ሲን ይባላል። ሁለቱም ሰ የሚል ድምፅ እንዳላቸው እንመለከታለን። በድምፅ ይመሳሰላሉ። እንደዚሁም ደግሞ እነዚህን ብንመለከት ታውና ጤት፣ እርግጥ ነው ጠ ሊሆን ይችላል፣ ይሄኛው ደግሞ ተ ሊሆን ይችላል። ግን ጠ የሚል ተመሳሳይ ድምፅ እንዳላቸው ማየት እንችላለን። ሌላ ተመሳሳይ ድምፅ ደግሞ ያላቸው እዚህ ጋር ያሉት ናቸው። ይሄኛው ዋው ዋ፣ አንዳንዴ ቨ ይባላል። ይሄኛው ደግሞ ያለ ነጥብ ሲመጣ ደግሞ ቤት ቨ። ስለዚህ ዋ ቨ የሚሉት ተመሳሳይ ድምፅ ሊኖራቸው ይችላል ማለት ነው። ከዚህ በተጨማሪ ደግሞ አሁንም ተቀራራቢ ድምፅ ያላቸው እዚህ ጋር ያልተካተቱ አሌፍና አይን ናቸው። እነዚህ ሁለቱም አ የሚል ድምፅ አላቸው። እንግዲህ በጣም ተቀራራቢ የትኞቹ ናቸው ካልን ይኸው ቴትና ታው ተ ተቀራራቢ ናቸው። ሲንና ሳሜህ ሰ የሚል ድምፅ አላቸው። እንደገና አሌፍና አይን ተቀራራቢ ድምፅ አላቸው። ካፍና ኸይት ተመሳሳይ ድምፅ አላቸው። እንደገና እንዳልኳቸው ይሄኛውን ዋውን እንደ ቨ የሚያነቡት ስላሉ እንደሱ ለሚያነቡት ደግሞ ቬት እና ቨ ተመሳሳይነት አላቸው። እንግዲህ በድምፅ ተመሳሳይነት ያላቸውን እነዚህን ፊደላት ማወቁ ይጠቅማል። ምክንያቱም ድምፃቸው እንዴት እንደሚመሳሰል ከተረዳን በኋላ ለመለየት አይከብደንም። ሌላው ደግሞ በቅርጽ የሚመሳሰሉት ናቸው። እነዚህ ናቸው የበለጠ አደናጋሪዎች። በቅርጽ የሚመሳሰሉ እዚህ ጋር እንደምታዩት ይኸው ሬሽና ዳሌት ይመሳሰላሉ። እዚህ ጋር ደግሞ እንደምታዩት ሳሜህና ሜም ሶፊት ወይም ሜም የመጨረሻው ይመሳሰላሉ። እዚህ ጋር እንደምታዩት አይንና ጻዴ ይመሳሰላሉ። ኸይትና እንደገና ታው ይመሳሰላሉ። ካፍና ቤት ይመሳሰላሉ። እዚህ ጋር እንግዲህ እነዚህ ተመሳሳይ ቅርጽ ያላቸው ፊደላት ናቸው ማለት ነው። እስቲ ጠጋ እንበልና በተለይ እነዚህ አደናጋሪ ስለሆኑ የበለጠ እንዴት እንደምንለያቸው እያየን እያንዳንዳቸውን የምንቃኝ ይሆናል። ጠጋ ብለን እንመለከታለን። በመጀመሪያ የምናየው
እነዚህን ተመሳሳይ ፊደላት ነው ስታዩቸው ተመሳሳይ ናቸው አይደል? ለምሳሌ ይሄንን ብትወስዱት ይሄ ዋው ነው፣ ይሄኛው ደግሞ ኑን ነው። ግን ምንድነው የሚያመሳስላቸው ካልን ይሄው ሁለቱም እንዲህ የሚዘረጋ ነገር አላቸው። ሁለቱም ከላይ ወደ ታች እንዲህ ብለው ነው የሚጀምሩት። ይሄው ሁለቱም ልዩነታቸው ምንድነው ካልን ኑን ከታች በኩል እግሩ እጥፍ ይላል፣ ዋው ግን መታጠፍ የለውም። ስለዚህ በዛ ነው እግራቸውን አይተን ነው የምንለየው። ኑን ከእግሩ በኩል እጥፍ ሲል፣ ዋው ግን ምንም መታጠፊያ የለውም። ሁለቱም ግን እስከዚህ ድረስ እኩል ይመጣሉ። ሁለቱም እስከዚህ ድረስ እኩል ናቸው። ከዛ በኋላ ግን ለኑን ከታች በኩል እግር የምናበጅለት ሲሆን ለዋው ግን ምንም የለውም። ይህንን ከግምት ውስጥ እናስገባለን። ሌላው ደግሞ እዚህ ጋር የምታያቸው ናቸው። እነዚህም በጣም ተቀራራቢ ቅርጽ ያላቸው ናቸው። ሄትና ሄ ናቸው። ይኸው ሄ እንደዚህ ነው፣ ሄት ደግሞ እንደዚህ ነው። ምንድን ነው ልዩነታቸው ያልን ካልን ይኸው ሄ አየር መውጫ አለው። ሄት ግን አየር መውጫ የለውም፣ ዝግ ነው። በላይ በኩል ዝግ ነው እዚህ ጋር እንደምታዩት። ስለዚህ ይኸው እዚች ጋር አየር መውጫው አለብ እንበል። እዚህ ጋርም ክፍተት አለች በስተግራ በአናቱ በኩል። ሄት ግን ምንም ነገር የለውም እዚህ ጋር እንደምንመለከተው። ስለዚህ በዚህ ሁለቱን መለየት እንችላለን ማለት ነው። ቀጥለን ደግሞ የምንመለከተው ሄትና ታውን ነው። ሄትና ታው ደግሞ እንግዲህ ተመልከቷቸው። ሁለቱም ከላይ ሲታዩ ተመሳሳይ ናቸው። ልክ እንደዚህ ይወርዳሉ። ከዛ ግን ታው በታች በኩል እግር ይቀጥላል እዚህ ጋር በስተግራ በኩል። ሄት ግን ምንም የለውም። ሄት ምንም የለውም። በዚህ ነው የምትለዩዋቸው። ስለዚህ ሄት ምንም የለውም እዚህ ጋር። ቴት ግን ከታች በኩል እግር እንደሚቀጥል ማየት ትችላላችሁ ማለት ነው በስተግራ በኩል። ሄትና ቴትን የምንለየው በዚህ ነው። ከዛ ደግሞ ሶስቱን ደግሞ አንድ ላይ አድርገን እንመልከት። ይኸውም ዋው አለ። የኑን ደግሞ ፋይናል ወይም መጨረሻው ሶፊት የምንለው አለ። በምንድን ነው የሚለያዩት ካልን ይኸውላችሁ መስመሩን በማየት ነው። የኑን ሶፊት ወይም የኑን መጨረሻ እንደ ዋው ሆኖ እግሩ ግን ይረዝማል፣ ወደ ታች ይረዝማል። እዚህ ጋር እንደምናየው ወደ ታች ይረዝማል እዚህ ጋር እንደምናየው። ዋው ግን እዛው ከላይ ነው የሚቀረው፣ ከላይ ነው የሚቀረው። ስለዚህ ወደ ታች የሚረዝመው የኑን መጨረሻ ነው። መጨረሻ ላይ የሚመጣው ኑን፣ ከመስመር የሚቀረው ደግሞ ዋው ነው ማለት ነው። ዮድ ደግሞ በተቃራኒ ከላይ የምትንጠለጠል ናት ማለት ነው። ስለዚህ እንግዲህ ተመልከቷቸው። አሁን እንደዚህ መስመር አስምረን የዕብራይስጥ ፊደላት በመስመር ውስጥ ናቸው። ዮድን ብንሰራ ይኸው አንዲት ናት፣ እዝች ጋር ትቆማለች። ዮድ ናት። ዋውን ብንሰራ እንደ ዮድ እንጀምርና እስከ ታች መስመር እናመጣታለን። የኑን መጨረሻን ደግሞ ስንሰራ እስከ ዋው ድረስ እናመጣትና ከመስመሩም እናወርዳታለን። ስለዚህ በዚህ ርቀታቸው ይለያያሉ ማለት ነው። ዮድ ከላይ ይንጠለጠላል፣ ዋው እስከ ታች ይወርዳል እስከ መስመሩ። ኑን ደግሞ ሲሆን ከዛም አልፎ ይሄዳል ማለት ነው። ይሄን እንግዲህ ልዩነቱን ካየን ቀጥለን ደግሞ በዋውና በዛይን መካከል ደግሞ ያለውን እንመልከት። ሁለቱም እንደዚህ ናቸው። ተመልከቱ። ይሄ ሁለቱም ዋው ነው የሚመስለው አይደል? ዛይን ሲሆን ግን ምን ይሆናል ያለን እንደሆነ ዛይን ሲሆን እዚህ ጋር እንደምናየው ቀለሙን ልቀይርና እዚች ጋር እንድች ይጨምራል። እችኛዋ የተጨመረችው የዛይን መለያ ናት ማለት ነው። የተጨመረችው የዛይን መለያ ትሆናለች። ስለዚህ ዋውና ዛይን ተመሳሳይ የሆኑና ዛይን ከጎን በኩል ተጨማሪ ወደ ታች ትቀጥላለች። ከዋውና ከዛይን ቀጥሎ ደግሞ የምናገኛቸው ተመሳሳይ ዳሌት እና ካፍ የመጨረሻውና ኑን የመጨረሻው ናቸው። ሁለቱንም ስታያቸው ከመስመር ይወርዳሉ። ልዩነታቸው ምንድን ነው ካልን ኑን ከላይ በኩል አጠር የምትል ስትሆን ካፍ ደግሞ ረዘም ይላል። ይኸው እዚህ ጋር ነው ልዩነታቸው። ይኸው ካፍ ከላይ በኩል ሰፋ ይላል፣ ኑን ደግሞ ካናቱ አጭር ነው። በዚህ ነው የምንለያቸው።
አለበለዚያ ሁለቱም ከመስመር የመውረድ ጠባይ ያላቸው። ያንን ከግምት ውስጥ እናስገባለን። ቀጥለን ደግሞ የምናያቸው ዳሌትንና ሬሽን ነው። ያው እዚህ ጋር ሬሽ እንደምታስታውሱት በላይ በኩል ጠመም ነው የሚለው። ዳሌት ደግሞ በስተቀኝ ባናቱ ቀጥ ብሎ ነው የሚወርደው። እንደገና ደግሞ ወደ ውጭ ወጣ የሚላለው። ያው እዚህ በስዕሉ ላይ እንደምታዩት እዚች ጋር ወጣ ይላል። ሬሽ ግን እዚች ጋር እጥፍ ነው የሚለው። ዳሌት እዚህ ጋር እንዲህ ይሰራል። ሬሽ ግን እጥፍ ነው የሚለው። ያንን በማየት መለየት እንችላለን ማለት ነው በሁለቱ መካከል። ቀጥለን ደግሞ የምናገኘው ካፍንና ቤትን ነው። ሁለቱም ተመሳሳይ ናቸው። ይኸውላችሁ ሁለቱም እንደዚህ ይመጣሉ። ቤት ግን በጎን በኩል ተጨማሪ ቅጥያን በስተ ቀኝ በታች በኩል ታወጣለች። ካፍ ግን ምንም የለውም። እንዲህ ከመጣ ካፍ ነው። እንዲህ ከመጣ ደግሞ ወደ ታች ጭረቱ ከቀጠለ ቤት ይሆናል ማለት ነው፣ በተለይ ነጥብ ሲኖረው። ስለዚህ በዛ በሁለቱ መካከል መለየት እንችላለን ማለት ነው። ቀጥለን የምናየው ደግሞ አይንና ጻዴን ነው። አይን እንደዚህ ነው። ጻዴ ደግሞ ተመሳሳይ ሆኖ እንደዚህ ነው። በሁለቱ መካከል ልዩነቱን የምናየው በስተቀኝ በኩል ከታች ያለውን በመመልከት ይሆናል። ያውላችሁ አይን እጥፍ ነው የሚለው። ጻዴ ደግሞ እንዲህ ብሎ ይመጣና በዚህ በኩል ነው የሚያርፈው። ስለዚህ ያው ልዩነታቸው እዚህ ጋር ነው። ይሄ ወደ ታች ከላይ ሁለቱም እንደዚህ ሊሰሩ ይችላሉ። ይኸው ሁለቱም እንደዚህ ይመጣሉ። ከዛ በኋላ ግን የአይን በዚህ በኩል የሚመጣ ሲሆን የጻዴ ደግሞ ወደዚህ መጥቶ ወደዚህ ይመለሳል ማለት ነው። ስለዚህ ይሄ ጻዴ ነው፣ ያኛው ደግሞ አይን ነው። ቀጥለን የምንመለከተው ደግሞ ኑንንና ጊመልን ነው። እነሱም የመቀራረብ ነገር አላቸው። እዚህ ጋር እንደምታዩት ትንሽ ከላይ በኩል ሲወርዱ እንደዚህ ይወርዳሉ። ከዛ በኋላ ጊሜል እንዲህ ወደ ታች የሚመልስ ሲሆን ኑን ግን ከታች ጥፍ ብሎ የሚመጣ እንደሆነ እናስተውላለን። ይህንንም ልብ እንበል። ስለዚህ ኑንን የምንለየው ከታች በኩል ነው። ጊሜልም ደግሞ እንደዚሁ ከታች በኩል አይተን በሁለቱ መካከል ልዩነትን ማድረግ እንችላለን። ቀጥለን የምናየው ሳሜህና ሳሜህ እንደዚህ ነው። ሜም ደግሞ መጨረሻው ነው ሲመጣም እንደዚህ ነው። በምን ይለያያሉ ካልን ሳሜህ ዜሮ ነው የሚመስለው። ከዛ ባናቱ ላይ ትንሽ ብቻ ነው ወጣ የሚለው። በአንጻሩ ደግሞ ሜም እንደዚህ 4 ማዕዘን ነው የሚመስለው እና ባናቱ እሱም ጫፉ ወጣ ይላል። ስለዚህ ሳሜህ ክብ ነው የሚሰራው። ሜም መጨረሻው ደግሞ እንዲህ ጠርዞች አሉት እና በዛ ነው የሚለየው ማለት ነው። አያችሁ እዚህ ጋር ሜም እዚህ ጋም ጠርዞች አሉት። ሳሜህ ግን እንደ ዜሮ ክብ ነው የሚሰራው ማለት ነው። ከዛ እንግዲህ በሲንና በሺን መካከል ያለውን አይተናል። ተመሳሳይ ናቸው ሁለቱም፣ ግን ነጥቡ የቱ ጋር ያርፋል ነው ወሳኙ። በስተቀኝ በኩል ሲያልፍ ሺ ይሆናል። በስተግራ በኩል ሲያልፍ ደግሞ ሲ ይሆናል ብለናል። ስለዚህ ያንን እንደዚሁ እናስተውላለን ማለት ነው። እንግዲህ እነዚህ ናቸው ተመሳሳይ ፊደላትና ቅርጽ ያላቸው። እንዴትም ደግሞ እንደምንለያቸው ተመልክተናል። ቶሎ ብለን ለመከለስ እንግዲህ ሲንና ሺን ይኸው ነጥቡ በስተቀኝ ነው፣ በስተግራ ይለየዋል ብለናል። እዚህ ጋር ደግሞ ሳሜህና ሜም የመጨረሻው ነው። ሳሜህ ክብ የሚሰራ ሲሆን ሜም ደግሞ ጠርዞች እንዳሉት አይተናል። ከዛ ቀጥለን ያየነው ደግሞ ጊሜልና ኑን ነው። እነዚህ ደግሞ አሁንም እግራቸው ጋር ነው። ጊሜል ክፍት የሚል ሲሆን ኑን ደግሞ ወደ ታች እንደዚህ የሚዘረጋ እንደሆነ አይተናል። ከዛ በኋላ ደግሞ ያየነው አይንና ጻዴን ነው። እዚህ ጋር እንዳየነው እስከዚህ ይመሳሰላሉ ከወገባቸው በላይ። ከታች ግን የጻዴ እንዲህ የሚታጠፍ ሲሆን የአይን ደግሞ ወደ ጎን እንደዚህ እንደሚመጣ አይተናል። ካፍና ቤትም ከላይ ተመሳሳይ ናቸው፣ ግን ከታች ቤት እንደዚህ ሲያሰምር ካፍ ደግሞ ተጠምሎ እንደሚመጣ እዚህ ጋር ባየነው ቅርጽ አይተናል። ሬሽና ዳሌት ከላይ ነው የሚለያዩት። እነሱ ደግሞ ከታች ተመሳሳይ ናቸው። ከላይ በኩል ዳሌት ጠርዝ ያለው ሲሆን ሬሽ ደግሞ
ቅንፍ ሆኖ እንደሚመጣ አይተናል። ዳሌትና ካፍ የመጨረሻውና ኑን የመጨረሻው ደግሞ እነሱም ከታች ተመሳሳይ ናቸው ብለናል። እግራቸው ይረዝማል። ከላይ በኩል ግን ዳሌትና ኑን ዳሌት ወጣ የሚል ያለው ሲሆን ካፍ ወጣ የሚል ያለው ሲሆን ኑን ግን ኑን ፋይናል ወይም የመጨረሻው ምንም እንደዛ እንደሌለው ተመልክተናል። ዛይንና እንደገና ዋውን ስንመለከት ደግሞ እነሱም ከታች ተመሳሳይ ናቸው። ከላይ ግን ዛይን በደንብ አድርጎ ወደ ጎን ይወርዳል እንደዚህ። ዋው ግን እጥፍ እንደሚል ተመልክተናል። እንደዚሁም ዋው እና ኑን የመጨረሻው ደግሞ ከላይ ይመሳሰሉና ከታች እግራቸው ላይ እንደሚለያዩ አይተናል። እንደዚሁም ኸይትና ታው ከላይ ይመሳሰሉና እዚህ ጋር እንደምታዩት ከላይ ይመሳሰላሉ። ከታች ግን እግራቸው ጋር ታው ወደ ጎን የምትታጠፍ እንዳለችው አይተናል። እንደዚሁም ደግሞ ኸይትና ሄ ከታች ተመሳሳይ ናቸው። ከላይ በኩል ሄ አየር መውጫ እንዳለው ተመልክተናል። ከዛም ያየነው ኑንና ዋውን ነው። ከላይ ይመሳሰላሉ። ከታች ኑን እግሩ እንደሚታጠፍ ተመልክተናል። እንግዲህ እንደዚህ ብለን ነው ተመሳሳይ ቅርጽና ተመሳሳይ ድምፅ ያላቸውን ለማጥናት የሞከርነው። ይሄ የበለጠ በእነሱ መካከል ያለውን ልዩነት አስተውለን እያንዳንዱን ፊደል እንድናውቅ እንደሚረዳን ተስፋ እናደርጋለን። መልካም ጥናት። ሻሎም